የምስራቁ ድል በሰሜን ይደገማል። እኔ እንኳንስ ለሉዓላዊ ግዛቷ ለአፈሯም ቀናኢ ነኝ። ሰዎች አፈሬን ይዘውብኝ እንዳይሄዱ ጫማቸውን አራግፋችሁ ባህሩን አሻግሯቸው። አፄ ዮሐንስ። መንግስቱን በሚገባ አውቀዋለሁ ለማለት እችላለሁ። የተረጋጋ ብልህ፣ ደፋርና ቆራጥ ሰው ሲሆን እንደ አብዮተኛም የተለየ ችሎታ ያለው መሆኑን ተገንዝቤያለሁ። መንግስቱ ሐቀኛ አብዮተኛ፣ በሀገሪቱ በመካሄድ ላይ ያለውም ሐቀኛ አብዮት መሆኑንም ተመልክቻለሁ። ፊደል ካስትሮ ሩዝ። ውድ የኢትዮ ትዝታ ቤተሰቦች፣ ለዛሬ የምስራቁ ድል በሰሜን ይደገማል በማለት ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው ግለ ታሪክ መጽሐፋቸው ላይ ያሰፈሩትን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጄኔራል አማን የልዑል አስራተ ካሳን ፈለግ ተከትለው የኤርትራን ችግር በሰላማዊ መንገድ ለመፍታት ያደረጉት ጥረት በኤርትራ ሕዝብ ዘንድም ተቀባይነት እያገኘ መጣ። ሁኔታው ያሳሰባቸው ተቃዋሚዎችም እሳቸውን ለማስወገድ ጥረት ሲያደርጉ ደርግ አስወገደላቸው። ደርግም ልክ እንደ ጠቅላይ ሚኒስትር አክሊሉ ችግሩን በወታደራዊ ኃይል ለመፍታት ወሰነ። የካቲት 8 ቀን 1967 ዓ.ም በኤርትራ ክፍለ ሀገር ቀደም ሲል የአስቸኳይ ጊዜ አዋጅ ባልታወጀባቸው አውራጃዎች ውስጥ ሙሉ የአስቸኳይ ጊዜ አዋጅ ታወጀ። የምድር ጦር አዛዥ የነበሩትን ጄኔራል ጌታቸው ናደውን የክፍለ ሀገሩ አስተዳዳሪና የጦሩ የበላይ አዛዥ አድርጎ ሾመ። የወንበዴዎችን ጥቃት ለመክታትም ቀደም ሲል በደርግ ጠቅላላ ጉባኤ በተወሰነው መሰረት በጥር ወር የክብር ዘበኛ 3ኛ ብርጌድ የኔ ክፍል የነበረው ወደ ኤርትራ ተንቀሳቀሰ። ከዚህም በተጨማሪ ኤርትራ የነበረውን ጦር በሰው ኃይል ለማጠናከር ከሰራዊቱ የ7 ዓመት አገልግሎት ጨርሰው የወጡና በልዩ ልዩ ዲሲፕሊን ጉድለት ተባረው የነበሩ የሰራዊቱን አባላት አሰባስቦ ላከ። ከዚህ በተጨማሪም በጡረታ ተገለው የነበሩትን የሰራዊቱ አባላት በአባት ጦር በማደራጀትና በማሰባሰብ ግንባሩን አጠናከረ። በታህሳስ 1967 ዓ.ም አስመራ አካባቢ የነበሩ ተቃዋሚዎች ወደ ከተማ ሰርገው በመግባት በፈጠሩት ግጭት በርካታ ሲቪሎች ተገደሉ። ጦሩም አጸፋውን ለመመለስ በሕዝብ ላይ ጭፍን ጥቃት ፈጸመ። በዚህ መካከል ደርግ የኤርትራን ሕዝብ በማነጋገር ከተቃዋሚዎች ጋር ድርድር ለመጀመር በሚል ሻለቃ ብርሃኑ ባየህንና በወቅቱ የፖለቲካ አማካሪ የነበሩትን ልጅ ሚካኤል እምሩን ወደ አስመራ ላከ። ሕዝቡን ሰብስበው ሲያነጋግሩም ጦሩ በፈጸመው ጭፍን ጥቃት አዝኖና ተጨንቆ የነበረው ሕዝብ ጥሪውን በቅንነት አልተቀበለውም። ቡድኑ ከፍተኛ ተቃውሞ ቢገጥመውም በመጨረሻ ከተቃዋሚዎች ጋር ግንኙነት የሚያደርጉ 38 ሰዎች ያሉበትን ኮሚቴ አቋቋመ። ነገር ግን ኮሚቴው ምንም አይነት ውጤት ሳያስገኝ ሌላ ሁኔታ ተፈጠረ። በየካቲት ወር ተቃዋሚዎች አስመራን ለመያዝ ጥቃት ሰነዘሩ። ከሁለቱም ወገን በርካታ ጉዳት ቢደርስም ተቃዋሚዎች የአስመራን ከተማ ለመያዝ አልቻሉም። ነገር ግን ተቃዋሚዎች የከተማ ውስጥ ገዳዮች ፈዳያን አቋቁመው አስመራ ከተማ በመዝናናት ላይ የሚገኙ መኮንኖችንና ወታደሮችን መግደል ጀመሩ። በሁኔታው የተበሳጩት የበላይ አስተዳዳሪ አጸፋውን ለመመለስ በኮሎኔል ዘነበ አስፋው የሚመራ ህቡ የገዳይ ድርጅት አቋቋሙ። ቡድኑም በየቡና ቤቱና በመዝናኛ ስፍራ እየገባ በመዝናናት ላይ የነበሩ ወጣቶች ላይ ጭፍን ግድያ በማካሄድ ሬሳቸውን በየመንገዱ መጣል ጀመረ። ሀብታም ነጋዴዎችን በማፈንና በማሰር ወደ ገንዘብ ዝርፊያና አጸያፊ ተግባራትን በመፈጸም ወደ ውንብድና ሥራ ተሰማራ።
በተመሳሳይ ወቅትም በኮሎኔል ታሪኩ አይኔ ይታዘዝ የነበረው 35ኛ ሻለቃ ጦር መኮንኖቹን አስሮ ከገጀረት ጦር ሰፈር በመውጣት አስመራ ከተማ ላይ ሰዎችን በመግደል ሱቆችን ዘረፈ። አብዛኛዎቹ የጦር አባላት ከ7 ዓመት ግልጋሎት በኋላ የተመለሱ ነበሩ። ይህንን አይነት ድርጊት በመፈጸማቸውና በብልሹ ስነ ምግባራቸው ሕዝብና መንግስትን የሚያራርቅ በማከናወናቸው ሕዝቡ አረፈ ሸዋ የሚል ስም አወጣላቸው። ለብዙ ውጊያዎች ውድቀት ምክንያት ከመሆናቸውም በላይ በእነሱ ጥፋት ሁኔታዎች በሚገባ ሳይጣሩ በርካታ አዛዦች እርምጃ ተወስዶባቸዋል። በተቃራኒው የአባት ጦሮች ሕዝቡን በማረጋጋት ለሕዝቡ ፍቅር በማሳየት ከሕዝቡ ጋር ተግባብተው በመስራት ያሳዩት ስነ ምግባር በሕዝቡ ዘንድ ተወዳጅነትን አትርፎላቸዋል። በዚህ ሂደት በህቡ ገዳይ ድርጅቱና በጦሩ በሚወሰደው እርምጃ ስጋት ያደረባቸው ወጣቶች ከከተማ እየሸሹ የማይፈልጉትን የወንበዴ ድርጅት ተቀላቀሉ። ከመንግስት ጎን ቆመው የነበሩ የኮማንዲስት አባላትና የፖሊስ አዛዡ ጄኔራል ጎይቶምም ኮበለሉ። መንግስትን ደግፈው መረጃ በመስጠት ሲተባበሩ የነበሩ ሰዎችም ወደ ጠላት ጎራ ተደባለቁ። በዚህ በወጣቶች የተገነባውና የተጠናከረው የወንበዴ ኃይልም የልብ ልብ ስለበቃው በየቦታው አነስተኛ ጦር የሰፈረባቸውን በማጥቃትና በማስለቀቅ ከባድና ቀላል መሳሪያ በመማረክ ይበልጥ ኃይሉን ገነባ። የወገን ጦርም በክፍለ ሀገሩ ሰፍሮባቸው ከነበሩ 13 ቦታዎች ለቆ በአስመራ፣ ባሬንቱ፣ አዲቀይህና ምጽዋ በመሰባሰብ ለመከላከል ተገደደ። ሻቢያ ቀጥሎም ምጽዋን ሙሉ በሙሉ ለመቆጣጠር በማቀድ ከምጽዋ አስመራ የነበረውን መንገድ ዘጋው። መንግስትም የምጽዋ መያዝ በአጠቃላይ በህዝብ ላይ ሊያስከትል የሚችለውን ችግር በመመልከት ከምጽዋ ወደ ዶንጎሎና ከደንጎሎ ወደ ምጽዋ ዘመቻ በማካሄድ መንገዱን ለመክፈት ወስኖ ጦር አሰባሰበ። የየመን ታንከኛና መድፈኛ ጓዶችም በዚህ ውጊያ ተሳታፊ እንዲሆኑ ተደረገ። ብርቱ መስዋዕትነት ተከፍሎበት በተደጋጋሚ የተካሄደው ዘመቻ ግን መንገዱን ለማስከፈት አላስቻለም። የጠላት ጦር ኃይሉን አሰባስቦ ምጽዋን ለማጥቃት ስለወሰነም ጦሩም መንገዱን ማስከፈት ትቶ ምሽጉን ማጠናከር ያዘ። ዘመቻውን በማስተባበር ላይ የነበሩት ኮሎኔል እስጢፋኖስ ገብረ መስቀል ሲሆኑ የሰሜን እዝ ዋና አዛዥ ኮሎኔል መርዕድ ንጉሴ ሁኔታውን ለመከታተል ምጽዋ ገቡ። ሻቢያ ማጥቃቱን ለማመቻቸት ድንገተኛ ማጥቃት በመሰንዘር ጢኦን በሌሊት ወሮ ያዘ። ጢኦ በአሰብና በምጽዋ መካከል ለመርከቦች መተላለፊያ ስትራቴጂካዊ ቦታ ስለነበረችም የባህር ኃይላችን በፍጥነት ተንቀሳቅሶ ጢኦ ላይ መሽጎ የነበረውን ወንበዴ ደመሰሰ። ሻቢያም ከታህሳስ 12 ጀምሮ ምጽዋን ለመያዝ ተደጋጋሚ ጥቃት ቢሰነዝርም ጀግናው ሰራዊታችን እየመከተ ጥቃቱን አከሸፈው። በዚህ በተፋፋመ ውጊያ መካከል የልዩ ጦር ወይም ስፔሻል ፎርስ እና የክብር ዘበኛ ሻለቃ ጦር ከአሰብ ወደብ ተከታትለው በመድረስ መከላከያውን አጠናከሩት። በዚህ በታህሳስ ወር 1970 ዓ.ም የተጀመረው የሻቢያ ማጥቃት እልህ አስጨራሽ በርካታ መስዋዕትነት አስከፈለ። በዚህ የመከላከል ሂደት የባህር ኃይሉ ከመርከብ የጠላት ኢላማዎችን በመደብደብ ለእግረኛው ጦር አስፈላጊውን እርዳታ በማቅረብና እንደ እግረኛ ተዋጊ በውጊያው በመካፈል ያሳዩት የከፈሉት መስዋዕትነትና ያሳዩት ጀግንነት የሚደነቅ ነው። የአየር ኃይሉም በማጥቃቱም ሆነ በመከላከሉ ለሕይወታቸው ሳይሳሱ የጠላትን ዱካ እየተከታተሉ በመደብደብ ወደር የሌለው ጀግንነት ፈጽመዋል። የነበልባል፣ የሚሊሺያ፣ የክብር ዘበኛና የስፔሻል ፎርስም ለወራት በጨው ላይ እየዋሉና እያደሩ የምጽዋ ሐሩር፣ የውሃ ጥምና የሻቢያ የጥይት ናዳ ሳይበግራቸው ኢትዮጵያዊ ወኔያቸውንና ጀግንነታቸውን አስመስክረዋል። የየመን ታንከኞችና መድፈኞችም በዓለም አቀፍ ወዛደራዊነት መርህ ከጎናችን ተሰልፈው የህይወት መስዋዕትነትን የከፈሉ ጀግኖች ስለሆኑ በታሪካችን ልዩ ቦታ ይኖራቸዋል። በዚሁ በምጽዋ ዘመቻ ሻቢያ ከፍተኛ የሰውና የንብረት ጉዳት ደርሶበታል። እቅዱ ሳይሳካ ከፍተኛ
የሞራል ውድቀትም ገጥሞታል። በመከላከሉ ዘመቻ የዘመቻ አስተባባሪ ሳይሆኑ የሰሜን እዝ አዛዥ ኮሎኔል መርዕድ የመጀመሪያው አብዮታዊ ጄኔራል ተብለው ተሾሙ። ኢትዮጵያን ለማፈራረስ የታወጀው ጦርነትና ውጊያ ከአንድ ማዕከል ይመራ ስለነበረም የአንደኛ አብዮታዊ ሰራዊት በታህሳስ ወር በምስራቅ በኩል የመልሶ ማጥቃት ለመሰንዘር በዝግጅት ላይ ያለ የሶማሊያ ጦር በድሬዳዋ ላይ ድንገተኛ ማጥቃቱን ከፈተ። ውጥረቱን ለማባባስም ሻዕቢያ በተመሳሳይ ጊዜና ወቅት ማጥቃቱን ጀመረ። አንደኛው አብዮታዊ ነፃ አውጪ ሰራዊት የሶማሊያን ወረራ በማክሸፍ አብዛኛውን የኦጋዴን ክልል ነፃ ካወጣ በኋላ የምስራቁ ድል በሰሜኑም ይደገማል የሚል መፈክር አንግቦ ወደ ኤርትራ ዘመተ። ደርግ የተወሰኑ ጦሮችን ከምስራቅ ግንባር በመቀነስ በኤርትራ አማጽያን ላይ የተቀናጀ ዘመቻ በማካሄድ በመጋቢት 1970 ዓ.ም ሁለተኛውን አብዮታዊ ነፃ አውጪ ሰራዊት አቋቋመ። ቀዳሚ መምሪያውንም መቀሌ ላይ መሰረተ። በተነደፈው አጠቃላይ ዕቅድም በኮሎኔል ረጋሳ ጂማ የሚመራው 501ኛ ግብረ ኃይል በሁመራ ኡምሃጀር አድርጎ ተሰነይና አቆርዳትን እንዲይዝ፣ በኮሎኔል አስራት ብሩ የሚመራው 502ኛ ግብረ ኃይል በሽሬ ሽራሮና የጋሻ ሰቲትን ወንዝ ተሻግሮ በሸምበቆ አድርጎ ባሬንቱን እንዲይዝ፣ በኮሎኔል ካሳ ገብረ ማርያም የሚታዘዘው 503ኛ ግብረ ኃይል ሃናለ በሚል ተከፍሎ አንደኛው በአድዋ ራማ የመረብ ወንዝን ተሻግሮ በመንደፈራ በኩል አስመራ እንዲገባ፣ ሌላኛው የግብረ ኃይሉ ክፋይ በኮሎኔል ታሪኩ አይኔ እየተመራ በገረሁ ሰርናይ በጾረና አድርጎ በማህበር በኩል አስመራ እንዲገባ፣ 506ኛ ግብረ ኃይል የአስመራ ከረንን መንገድ እንዲያስከፍት፣ ዳህላክ ላይ ለ3 ወራት በልምምድ ላይ የነበረው የዘራይ ደረስ ሜካናይዝድ ብርጌድ እና በኮሎኔል አበራ አበበ የሚመራው 505ኛ ግብረ ኃይል ተብሎ የሚጠራው የሚሊሻ ሰራዊት ምጽዋና አካባቢዋን ነፃ በማውጣት የምጽዋ አስመራን መንገድ እንዲያስከፍት ነበረ። የማጥቃቱ ዘመቻ እንደተጀመረ በኮሎኔል ረጋሳ ጅማ ይመራ የነበረው 501ኛ ግብረ ኃይል ሰኔ 10 ኦምሃጀርን፣ በተከታይም ሐምሌ 17 ተሰነይን፣ ነሐሴ 3 ደግሞ ባሬንቱን ከተቆጣጠረ በኋላ አቆርዳትን አጥቅቶ ያዘ። በኮሎኔል አበራ አበበ የሚመራው 505ኛ ግብረ ኃይል ከአሰብ ወደ ምጽዋ በመርከብ ከተጓዘ በኋላ ሐምሌ 6 ቀን 1970 ዓ.ም ከሌሊቱ 10 ሰዓት ተነስተው ሻዕቢያ በፈንጂ ያጠረው ምሽግ በፈቃደኝነት በልባቸው እየተሳቡና በፈንጂው ላይ በመረማመድ በከፈቱት ድንገተኛ ማጥቃት በፎርቶ ተራራ ላይ ድል በመቀዳጀት የኢትዮጵያን ሰንደቅ ዓላማ አውለበለቡ። ምጽዋና አካባቢዋን ከወንበዴው ካጸዳ በኋላ ወደ ዶጋሊ በመገስገስ ህዳር 3 ቀን 1971 ዓ.ም የምጽዋን መንገድ በማስከፈት አስመራ ገባ። ሁለተኛው ነፃ አውጪ ሰራዊት አስመራ ሲገባ በውጥረትና ጭንቅ ላይ የነበረው ህዝብ በሆታና በእልልታ ተቀበለው። በየጓዳው ተደብቃ የነበረችው የኢትዮጵያ ባንዲራም በየቤቱ በራፍ ላይ ትውለበለብ ጀመር። በአዲግራትና ዛላምበሳ በኩል የዘመተው 503ኛው ግብረ ኃይል በከፊል ሐምሌ 22 ደቀ መሐሪን፣ ሐምሌ 24 የሰገናይትን፣ አንዱ ክፍል ደግሞ በማህበር አድርጎ ሐምሌ 25 አርዛን ተቆጣጠረ። የከረንን መንገድ ለማስከፈት ከአስመራ የተንቀሳቀሰው 506ኛ ግብረ ኃይል ኢላበርድ ላይ ሻዕቢያ ከአስመራ ምጽዋ የነበረውን የባቡር ሐዲድ ነቃቅሎ የሰራውንና አካለ ስንኩላንን መትረየስ አስይዞ የሚዋጋበትን ምሽግ ከፍተኛ መስዋዕትነትን በመክፈል ለማስለቀቅ ቢሞክርም አልተሳካለትም ነበር። ነገር ግን የወገን ጦር ከበስተጀርባ በኩል የአቆርዳትንና የከረንን ከተሞች በመያዝ ጠላት ከከበባው በማምለጥ ከፍተኛ ኪሳራ ተሸክሞ የመከላከያ ወረዳውን ጥሎና ጓዙን ጠቅልሎ ወደ አፋቤት ሸሸ። በዚሁም ሁለተኛው አብዮታዊ ነፃ አውጪ ሰራዊት ከአፋቤት ከናቅፋና አካባቢዋ በስተቀር ቆላውን ከጀብሃ ደጋውንና ምጽዋን ከሻዕቢያ ቁጥጥር ነፃ በማውጣት የኤርትራ ሕዝብ የሰላም አየር እንዲተነፍስ አደረገ።
የሻዕቢያ ወንበዴዎች ወደ አስመራ የሚያመሩትን መንገዶች በመዝጋታቸው የከተማው ሕዝብ በእህልና በማገዶ እጦት ከፍተኛ ችግር ላይ ወደቀ። የችግሩ መጠንም የቤት ቁሳቁሶችን እስከ መጠቀም አድርሶት ነበረ። በከተማው የነበሩ ፋብሪካዎችም በጥሬ ዕቃ እጦት ስራቸውን ስላቆሙ ወዛደሩ ለሥራ አጥነት ተጋለጠ። የደርግ መንግሥት ለጦሩና ለከተማው ሕዝብ እህልና ቁሳቁስ በአይሮፕላን ሲያቀርብ ለወዛደሩም በተከታታይ ለ2 ዓመታት ያህል ሳያመርቱ ከመንግሥት ግምጃ ቤት ወጪ በማድረግ ደሞዝ እንዲከፈላቸው ሲያደርግ ነበረ። የደርግ መንግሥት የወታደራዊ በላይነትን ከያዘ በኋላ ቀደም ሲል በሶቪየት ኅብረትና በጀርመን ዲሞክራቲክ ሪፐብሊክ አማካኝነት ተጀምሮ የነበረውን የሰላም ጥረት እርግፍ አድርጎ ተወው። ይልቁንም በወታደራዊ ዘመቻ በመግፋት አፋቤትንና ናቅፋን ከሻዕቢያ ለማስለቀቅ በኮሎኔል ካሳ ገብረ ማርያም የሚመራው ግብረ ኃይል ማጥቃቱን እንዲቀጥል ተደረገ። በዚህ መሰረትም በኮሎኔል ካሳ ገብረ ማርያም ይመራ የነበረው 503ኛ ግብረ ኃይል ናቅፋን ለመያዝ ተንቀሳቀሰ። በጀግንነትና በቆራጥነት እየተዋጋ ጠላትንም እየደመሰሰ ወደ ናቅፋ ሲጠጋ ብዙ አባላት ስለተጎዱበት አጠናካሪ ጦር እንዲላክ አሳሰበ። ከውሃ ነጥቡም እየራቁ በመሄዳቸው ቦታውን የሚይዝ ጦር ማስፈለጉን አዛዡ አበክረውና አጠናክረው ለቀዳሚ መምሪያው የዘመቻ መኮንን ለኮሎኔል ገብረ ክርስቶስ ቡሊ ጥያቄ አቅርበው ነበረ። ነገር ግን ኮሎኔሉ ባለው ጦር ይዋጉ በማለት ኃላፊነት የጎደለው መልስ በመስጠት ምንም አይነት እርዳታ ሳይደረግላቸው ቀረ። ግብረ ኃይሉም ሻዕቢያና ወያኔ ከፊት ለፊቱ ሲረባረቡበት ከኋላ ደግሞ ጠላት የውሃ ነጥቡን በመያዝ ጦሩ በውሃ ጥም ተጎዳ። ግብረ ኃይሉ እስከ መጨረሻው በጀግንነት ተዋግቶ በጠላትም ላይ ከፍተኛ ጉዳት አደረሰ። በመጨረሻ ሁሉም ነገር ከአቅም በላይ በመሆኑ ኮሎኔል ካሳ ለወንበዴ እጄን አልሰጥም በማለት ኑዛዜያቸውን ለዘመቻ ቀዳሚ መምሪያ ነግረው የገዛ ሽጉጣቸውን ጠጥተው አሸለቡ። ኮሎኔል አይተነው በላይና ኮሎኔል ሰይፉ ወልዴም በዚህ ውጊያ ተሰዉ። ኮሎኔል ካሳ ገብረ ማርያም ሐረር ጦር አካዳሚ አስተማሪ የነበሩ፣ ወታደራዊ ቁመናና ተክለሰውነት ቀልድና ቁም ነገር የተላበሱ መንፈሰ ጠንካራና ለበታቾቻቸው አራያ የነበሩ ጀግና መኮንን ናቸው። ኮሎኔሉ የ14ኛ ኮርስ ገነት ጦር ትምህርት ቤት ምሩቅ ሲሆኑ በሀገር ውስጥና በውጭ ሀገር የአየር ወለድ የሬንጀርና ስፔሻል ፎርስን ጨምሮ የተለያዩ ወታደራዊ ትምህርቶችን የቀሰሙ ነበሩ። በሀገራችን ለመጀመሪያ ጊዜ ስፔሻል ፎርስ ያቋቋሙና የመጀመሪያው የበረራ ደህንነት አዛዥ በወታደራዊ ችሎታቸውና አመራራቸው የታወቁና የተመሰገኑ ከፍተኛ መኮንን ነበሩ። የዚህ ዘመቻ ውድቀትና ለእነዚህ ጀግኖች መስዋዕት መሆን ዋናው ምክንያት የዘመቻ መኮንኑ ገብረ ክርስቶስ ቡሊ ነው። ይህ መኮንን የአካባቢውን መሬት ከካርታ በስተቀር በእግሩ ያልረገጠና በግንባር የነበሩትን አዛዦች ምክርና ጥያቄ ባለመስማት በማናለብኝነት በወሰደው እርምጃ ለውድቀቱ ምክንያት ሆነ። የዚህ አይነት ተመሳሳይ ስህተት በኤርትራ በተካሄዱት ዘመቻዎች ቀይ ኮከብን ጨምሮ በተደጋጋሚ ተከስቷል። ማጥቃቱ ሳይሳካ ቀርቶ ሻዕቢያም የቀይ ኮከብ ዘመቻ እስከ ተካሄደበት እስከ 1974 ዓ.ም ድረስ የናቅፋንና አካባቢውን ምሽግ ሲያጠናክር ቆየ። አራተኛው የአብዮት በዓል በሶማሊያ ጦር ላይ ደርግ የመጀመሪያውን ድል ከተቀዳጀ በኋላ መስከረም 2 ቀን 1971 ዓ.ም አራተኛው የአብዮት በዓል ካለፉት ዓመታት ለየትና ደመቅ ባለ ሁኔታ እንዲከበር ተወሰነ። ሊቀመንበሩ ይህንን ውሳኔ ያሳለፉት ሞስኮ በሕክምና ላይ ያሉ በሚያዝያ 1970 ዓ.ም ነበረ። የቋሚ ኮሚቴው ተሰባስቦም የበዓሉን ዝግጅት በሊቀመንበርነት እንድመራ እኔን መረጠኝ። በዚሁ በአራተኛው የአብዮቱ በዓል የኩባው መሪ ፊደል ካስትሮ ሩዝ በክብር እንግድነት እንደዚሁም በርካታ
የሶሻሊስት ሀገራት ከፍተኛ ባለስልጣናት እንደሚገኙ ታውቋል። በመሆኑም ፕሮግራሙ የህዝባዊና ወታደራዊ ሰልፍን፣ ወታደራዊ ትዕይንትና የአብዮቱን ሂደት የሚያሳይ ኤግዚቢሽን እና የኪነት ዝግጅትን በሚያጠቃልል መልኩ ታቀደ። ኃላፊነቱን እንደተረከብኩም እቅዱን ለመተግበር አንድ የአራተኛው አብዮት በዓል ዝግጅት ብሔራዊ ኮሚቴ አቋቋምኩ። በስሩም የተለያዩ ኮሚቴዎች ተዋቀሩ። ለዚሁ ዝግጅት ማስፈጸሚያ የሚሆንም 4 ሚሊዮን ብር ተመደበ። በጀቱ ከህዝባዊና ወታደራዊ ሰልፍ በተጨማሪ የአብዮት አደባባይን የማስፋፋት የኮንስትራክሽን ስራም የሚያካትት ነበረ። በሁሉም አቅጣጫ ዝግጅቱ ተጠናቆ መስከረም 2 ቀን 1971 ዓ.ም ህዝቡና ሰልፈኛው ቦታውን ቢይዝም የክብር እንግዳው ፊደል ካስትሮ በሰዓቱ አዲስ አበባ አልገቡም ነበረ። ካስትሮ በአሜሪካን የስለላ ድርጅት CIA ብዙ ጊዜ የግድያ ሙከራ ስለተቃጣባቸው እንቅስቃሴያቸው ሁሉ በከፍተኛ ጥንቃቄ ነበረ። ወደ ኢትዮጵያ ለመምጣትም በመጀመሪያ ከሃቫና ወደ ሞስኮ ስለበረሩ በዚህ ምክንያት ሊዘገዩ ቻሉ። ስነ ስርዓቱ በሰዓቱ እንደተጀመረ ግን ካስትሮ ወደ አዲስ አበባ በመቃረብ ላይ መሆናቸው በመታወቁ ሊቀመንበር መንግስቱና ከፍተኛ ባለስልጣናት አይሮፕላን ማረፊያ ተገኝተው አቀባበል እስኪያደርጉላቸው ድረስ መርሃ ግብሩ ለጊዜው ተቋረጠ። ፊደል ካስትሮና መንግስቱ ኃይለማርያም በመኪና ሆነው አብዮት አደባባይ ሲደርሱ የክብር እንግዳውን መምጣት በጉጉት ይጠባበቅ የነበረው ህዝብ በማጨብጨብና በሆታ ከፍተኛ አቀባበል አደረገላቸው። የክብር እንግዳው የክብር ቦታቸውን እንደያዙም በመጀመሪያ የአዲስ አበባ ነዋሪዎች በተለያዩ ባንዲራዎችና የኢትዮጵያ ሰንደቅ ዓላማ ያጌጡ መፈክሮችን በመያዝ አለፉ። የአካባቢው ገበሬዎችም እሸት ይዘውና በፈረሶቻቸው ተቀምጠው ሰላምታ እየሰጡ የአካባቢው ገበሬዎችም እሸት ይዘውና በፈረሶቻቸው ተቀምጠው ሰላምታ እየሰጡ የተለያዩ ብሔረሰቦችም በየባህል ልብሶቻቸው አምረውና አጊጠው የየብሔረሰባቸውን ዘፈን በማሰማት የፋብሪካና የአገልግሎት ሰጪ ድርጅቶች ወዛደሮች ምርታቸውን የተለያዩ መፈክሮች የተጻፈባቸው ተሽከርካሪዎች ሊያስቀምጠው በክብር ትሪቡኑ አለፉ። መስከረም 2 ቀን የህዝባዊ ሰልፍ ከተጠናቀቀ በኋላ መስከረም 3 ቀን ከእግረኛ ጦር ጀምሮ መትረየስ የተጠመደባቸው ጂፖች፣ ብረት ለበስ ተሽከርካሪዎች፣ T54 እና 55 ታንኮች፣ 122 እና 130 ሚሜ መድፎች በሀገራችን ብቻ ሳይሆን በአፍሪካ በአይነቱ የመጀመሪያ የሆነው BM-21 የተባለ ተወንጫፊ ዙ-23 አየር መቃወሚያና ሚሳኤሎች በሚያስደንቅ ወታደራዊ ቅልጥፍናና ንቃት ለመሪዎቹ ሰላምታ በመስጠት በክቡር ትሪቡኑ አለፉ። ይህ ሰልፍ በአይነቱም ሆነ በይዘቱ በሀገሪቱ እስከ ዛሬ ድረስ ወደር ያልተገኘለት ነው። ወያኔ ኢህአዴግ የደርግ ሰራዊት ምን ያህል የተደራጀ እንደነበረ ጸረ ደርግ ቅስቀሳ ሲያካሂድ አልፎ አልፎ ወታደራዊ ሰልፉን በቴሌቪዥን ሲያስተላልፍ ተመልካች በታላቅ ተመስጦ በአድናቆትና በናፍቆት ሲከታተለው ተስተውሏል። መስከረም 3 ምሽት የአብዮት በዓሉን ምክንያት በማድረግ ለዚህ ወቅት ተብሎ በብሔራዊ ቤተ መንግስት በተሰራው አዳራሽ ለ3000 ገበሬዎች፣ የብሔረሰብና የልዩ ልዩ ህብረተሰብ ተካፋዮችና እንግዶች የራት ግብዣ ተደረገ። በዚሁ ቀን ከሰዓት በኋላም ትግላችን የሚል የአብዮቱን ሂደት የሚያሳይ ኤግዚቢሽን በእንጦጦ መንገድ ላይ በሚገኘው የትምህርት ሚኒስቴር የቁሳቁስ ማምረቻ አዳራሽ በሁለቱ መሪዎች ተጎብኝቶ ተከፈተ። መስከረም 4 ቀን ሁለቱ መሪዎች ጅጅጋ በመገኘት ኢትዮጵያውያንና ኩባውያን በአንድነት የተሳተፉበት ወታደራዊ ትዕይንት ማኑቨር ተመለከቱ። ከዚያም ተመልሰው መስከረም 5 ቀን 1971 ዓ.ም ጓድ ፊደል ካስትሮ ሩዝና ሊቀመንበር መንግስቱ ኃይለማርያም የአብዮታዊት ኢትዮጵያ ጀግኖች አምባን መርቀው ከፈቱ። ከመሪዎቹ ፕሮግራም ጎን ለጎንም መስከረም 4 ቀን የአፍሪካና የአረብ ህዝቦች ጸረ ኢምፔሪያሊስትና ጸረ አድህሮት የትግል አንድነት ዓለም አቀፍ ጉባኤ በሻለቃ ዳዊት ወልደ ጊዮርጊስ በወቅቱ በውጭ ጉዳይ ሚኒስቴር ቋሚ ተጠሪ አስተባባሪነት በአፍሪካ አዳራሽ ተከፈተ።
ይህ ጉባኤ የኢትዮጵያ አብዮት በሶስተኛው ዓለም ተራማጅ ሀገራትና በተለይ በሶሻሊስቱ ካምፕ ተገቢ ቦታውን እንዲይዝ ያደረገ ጉባኤ ነበር። የብሔራዊ ቲያትርም የቲያትርና የኪነት ዝግጅቱን ለሀገር ውስጥና ለውጭ እንግዶች እንዲያቀርብ አደረገ። ምንም እንኳን የክብር እንግዳው ፊደል ካስትሮ ቢሆኑም በዚህ በዓል የሶቪየት ኅብረት የፖሊት ቢሮ አባሉ በጓድ ፓኖማሮቭና ሌሎችም የሶሻሊስት ሀገራት በከፍተኛ የመንግስት ባለስልጣናትና የፖለቲካ ቢሮ አባላት የተወከሉ ነበሩ። አራተኛው የአብዮት በዓል አብዮታዊ ሰራዊታችን የሶማሊያን ወረራ ጦር መልሶ ባጠቃበትና በኤርትራም ተገንጣይ ወንበዴዎች ላይ የወታደራዊ የበላይነቱን በመቀዳጀት ላይ በነበረበት ማግስት ተከበረ። የአዲስ አበባ ነዋሪም የመስከረም 2ቱ ዶፍ ዝናብና የመስከረም 3ቱ ጠራራ ፀሐይ ሳይበግረው ከሌሊቱ 10 እና 11 ሰዓት በአብዮት አደባባይ በመገኘት በጋለ የደስታ ስሜት ትዕይንቱን ሲከታተል ዋለ። ከህዝባዊ ሰልፍ ድምቀት ይልቅ የወታደራዊ ትዕይንቱ ከሶቪየት ኅብረት በተገኙ አዳዲስ ሚሳኤሎችና መሳሪያዎች ታጅቦ የተካሄደ ስለነበር የኢትዮጵያ የመከላከያ ሰራዊት የሀገሪቱን አንድነትና ሉዓላዊነት ለማስከበር ከምንጊዜውም በተሻለና በአስተማማኝ ሁኔታ መገኘቱን ህዝቡ ያረጋገጠበት ወቅት ነበር ማለት ይቻላል። በአጭሩ ህዝቡ በደርግ መንግስት ላይ እምነት የጣለበት ደርግም ህዝባዊ ተቀባይነት እንዲያገኝ ያስቻለው ሰልፍ ነበረ። ይህ የአራተኛው አብዮት በዓል በእኔ ሊቀመንበርነት ይመራ እንጂ በብዙ ኢትዮጵያውያን ጓዶችና ሀገር ወዳዶች ያላሳለሰ ጥረትና ድካም የተከናወነ ነበር። በአይነቱም እስካሁን ድረስ ያልታየና በእጅጉ የተሳካ በዓልና ትርኢት እንደነበረ ህብረተሰቡ የሚያስታውሰው ነው። በተካፋይነትም ሆነ በተመልካችነት በበዓሉ ላይ ለተገኙ የሀገር ውስጥና ከ900 በላይ የውጭ እንግዶች የትራንስፖርትና መስተንግዶ አቅርቦት በተቀነባበረ መልኩ ተካሄደ። እንደዚሁም ሙሉ ዝግጅቱ ያለ አንዳች የጸጥታ ችግር ተከናወነ። በዓሉም ከሃንጋሪ በመጡ የፊልም ቡድኖች ተቀርጿል ይሉናል ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ አቀረብንላችሁ። ውድ የኢትዮ ትዝታ ቤተሰቦች እዚህ ላይ የኩባው መሪ ፊደል ካስትሮ ኢትዮጵያ ከመጡ በኋላ በቤተ መንግስት በተደረገላቸው የራት ግብዣ ላይ ፊደል ካስትሮን የመግደል ግድያ ተካሂዶ እንደነበር ስንቶቻችን እናውቃለን? ይህንን ታሪክ ከዚህ ቀደም አቅርበንላችሁ ነበር። ለማስታወሻነት ግን ለዛሬም ጋበዝናችሁ። የፊደል ካስትሮና የመንግስቱ የግድያ ምስጢር በሚል በወታደር እሸቱ ወንድሙ ወልደ ስላሴ ሕይወት በመንግስቱ ቤተ መንግስት በሚለው መጽሐፋቸው ላይ አስፍረውት ነበር። ሙሉ ታሪኩን እነሆ። የፊደል ካስትሮ ግድያ ሙከራ በኢትዮጵያ በሻለቃ መንግስቱ ኃይለማርያምና በኩባው መሪ ፊደል ካስትሮ ላይ የተደረገው የግድያ ሙከራ። የኩባው ፕሬዝዳንት ፊደል ካስትሮ ወደ ኢትዮጵያ ለጉብኝት በመጡበት ወቅት በአዲስ አበባ የግድያ ሙከራ ተደርጎባቸው ነበር። እኛም ለታሪክ ማስታወሻነት ይጠቅመን ዘንድ ታሪኩን ይዘንላችሁ ቀርበናል። አብራችሁን ቆዩ። እንደኔ በህይወት የመኖር እድል ያልገጠማቸው ጓደኞቼ በየጦር ግንባሩ አልቀዋል። እኔ ግን ለታሪክ ምስክርነት በመብቃቴ ተመስገን ማለቱን እመርጣለሁ። በፖለቲካ ቀውስና በስር ነቀል ለውጥ ትናጥ በነበረችው ሀገራችን ኢትዮጵያ ውስጥ የአንድ ወታደራዊ መሪ የክብር ዘብ ወይም አጃቢ ሆኜ መስራት በርካታ አስገራሚ፣ አሳዛኝና አንዳንዴም አስደንጋጭ ድርጊቶችን እንድታዘብ ረድቶኛል። በወቅቱ ትኩረት አልሰጠኋቸውም እንጂ የታዘብኩትና ያየኋቸውን ነገሮች በስርዓት ባያቸው ኖሮ ዛሬ ዳጎስ ያለ መጽሐፍ መድረስ እንደምችል ሳስበው ቁጭት ብጤ ይሰማኛል። ይሁንና ይህችን ብትሆን ጥሩ ናት እላለሁ። ያም ሆነ ይህ ከዚህ ጊዜ በኋላ
በደርግ ውስጥ የሚካሄደው ሽኩቻ ውስጥ ውስጡን ቢቀጥልም ነገሮች ሁሉ በመንግስቱ ኃይለማርያም ቁጥጥር ስር ዋሉ። የሶማሌ ወረራ፣ ነጭ ሽብር፣ ቀይ ሽብር፣ የኢህአፓ የከተማ ጦርነት፣ የመኢሶን መቀናጣት ወዘተረፈ ቀጣዩ ታሪክ ነበር። መንግስቱ ኃይለማርያም የስልጣን ሽኩቻቸውን በአሸናፊነት ከተወጡ ከአንድ ወር በኋላ የኩባው አብዮታዊ መሪ ፊደል ካስትሮ ሩዝ ኢትዮጵያን ለ3 ቀናት ለመጎብኘት ከመጡ በኋላ ነው የኩባ ወታደሮችም የመጡት። ኢትዮጵያ ከምዕራቡ ዓለም ጋር የነበራትን ግንኙነት አቋርጣ ጠቅልላ ወደ ምስራቁ የገባችውም ከዚህ ክስተት በኋላ ነበረ። በመንግስቱና በፊደል ካስትሮ ላይ የግድያ ሙከራ የተቃጣውም ግንቦት 1971 ዓ.ም የኢትዮጵያ አብዮታዊ በዓል 4ኛ ዓመት በከፍተኛ ስነ ስርዓት በተከበረበት ወቅት ነበረ። 1971 ባለ ብዙ ትዝታ ዓመት ነው። የሶማሌን ወረራ በድል ተወጥቷል። መሃል ሀገር ውስጥም የኢህአፓ የከተማ ዋጊዎችን ደምስሷል። በኤርትራም የገንጣዮችን ኃይል ቀስም ሰብሮ መንግስቱ ኃይለማርያም ቆራጥ፣ አስተዋይ፣ ጀግና የተሰኙ ሙገሳዎችን በገፍ ይጎርፍላቸው የነበረው ከዚሁ ዓመት ጀምሮ እንደነበረም ይታወሳል። ከነዚህ ክስተቶች አንጻር የ1971 ዓ.ም የአብዮቱ በዓል በልዩ ድምቀት መከበሩ ብዙም አያስገርምም። በዚህ ትልቅ በዓል ላይ የኩባው መሪ ፊደል ካስትሮ መገኘት ደግሞ ልዩ ትርጉም ነበረው። ፊደል ካስትሮ በኢትዮጵያ ይፋ ጉብኝት ለማካሄድና በአራተኛው የአብዮቱ በዓል ላይ ለመገኘት ከመስከረም 2 እስከ መስከረም 8 1971 ዓ.ም አገራችን ውስጥ መቆየታቸው ይታወሳል። በዚሁ ቆይታ ወቅት በርካታ ተቋማትን ጎብኝተዋል። ጸረ ኢምፔሪያሊስቶች ሴሚናር ከፍተዋል። ጅጅጋ ውስጥ በተካሄደው የመልሶ ግንባታ በዓል ላይ ተገኝተዋል። ከነዚህ ቀናት በአንዱ ምሽት ግን ከሞት ማምለጣቸውን ያውቁ ይሆን? ካልተሳሳትኩ ዕለቱ መስከረም 6 ቀን 1971 ዓ.ም ይመስለኛል። ምሽት ላይ ጥቂት አብዮታውያን ከሶሻሊስት ኩባ ከመጡት ፊደል ካስትሮ ጋር እንደሚተዋወቁ ተነግሮን ስለነበር ዝግጅት ስናደርግ መቆየታችን ትዝ ይለኛል። የደንብ ልብሳችንን በጥሩ ሁኔታ ተኩሰን ለባብሰን የበር ጥበቃውም ሆነ የአካባቢው ቅኝት ከወትሮው ለየት ያለ ነበረ። በሁለተኛው በር አካባቢ ከሚገኘው አስፋልት ላይ አንድ የመቶ ጦር በላንድ ሮቨር ሆኖ በድብቅ ስፍራ አድብቶ ይጠብቃል። የካፍቴሪያውን ዙሪያ ጥበቃ ለመረከብ የመጡ የኩባ ደህንነት አባላትና አጃቢዎች ዙሪያ ገባውን በልዩ መሳሪያ ከመረመሩ በኋላ በተለይ 4 ኩባውያን ወደኛ መጥተው ስማቸውን ነግረውን ተዋወቅን። ከረመንቴ፣ ሚቼ፣ ሳንቲያጎ ይሄ እንባላለን ያሉት እነዚህ ፊደል ካስትሮ ጠባቂዎች በያዙት ወኪቶክ መልእክት ይቀባበላሉ። የሻለቃ መንግስቱ ኃይለማርያም አጃቢዎች ተሰበጣጥረን ክቧን ካፍቴሪያ እንጠብቃለን። አንዳንዶቹ ይንጎራደዳሉ። ሻለቃ እሸቱ ገብረ ሕይወት ከወታደር ፖሊስ ከበደ ጋር ራቅ ብለው ቆመዋል። የልዩ ኃይል አዛዥ መቶ አለቃ ሀብቱ በፍጥነት እየተራመዱ ወደ ሻለቃ እሸቱ ገብረ ሕይወት መጡ። ሻለቃ ሀብቱ አጭርና ቀጭን ይሁኑ እንጂ ቀልጣፋ ወታደራዊ መኮንን ነበሩ። በዚህ ሁኔታ በጥበቃ ላይ ያለን በስምም አላስታውሳቸው 7 ሰዎች በግምት ከምሽቱ 3 ሰዓት ከሩብ ላይ ወደ ካፍቴሪያ መጡ። ሁሉም ካፖርት ደርበዋል። ይነጋገራሉ፣ ግን ምን እንደሚያወሩ መስማት አልቻልኩም። በተን ብለው በሁለት ቡድን ተከፋፍለው በረንዳ ላይ ቆመዋል። ከሰባቱ አንዱ ራቅ ብሎ ብቻውን ይንጎራደዳል። የካስትሮ አጃቢዎች የራዲዮ ንግግር ቅብብላቸውን ቀጥለዋል። መንግስቱ ኃይለማርያም ከባለቤታቸው ከወይዘሮ ባንቺ ቢሻውና ከልጃቸው ከትዕግስት ጋር ከመኖሪያ ቤታቸው ወጥተው ወደ ካፍቴሪያ አቅጣጫ ከመጡ በኋላ እንግዳ መቀበያ እንዲሆን ከተመረጠው ስፍራ ቆመዋል። ነጣ ያለ ጸጉራን ካፖርት የለበሱት የመንግስቱ ልዩ ረዳት መንግስቱ ገመቹ ከኋላቸው ቆመው የእንግዳውን መምጣት ይጠባበቃሉ። ወይዘሮ ባንቺ ልዩ ፈገግታ በቸረው ውብ ፊታቸው ላይ ዳግማዊ ንግስት ሳባን መስለው ከልጃቸው ጋር ያወራሉ። የእንግዳውን መቃረብ አብሳሪ የሆነው የትራፊክ ፖሊስና የደህንነት መኪኖች ዋይታ ድንገት ተሰማ። ፊደል ካስትሮ በሽንጣሙ መርቼዲስ የቤተ መንግስቱ በር አልፈው ወደ ውስጥ ዘለቁ። የኩባው መሪ ከመኪናው እንደወረዱ መንግስቱ ኃይለማርያም ከውድ ባለቤታቸው ከወይዘሮ ባንቺ ቢሻው ጋር በመሆን ራመድ ብለው
ወደ መኪናው በመሄድ ተቀበሏቸውና ተጨባበጡ። ተቃቅፈውም ተሳሳሙና ወደ ካፍቴሪያው ማዝገም ጀመሩ። በዚህ ጊዜ ነበር ከሰባቱ ሰዎች ለየት ብሎ ይንጎራደድ የነበረው ያ ብቸኛ ሰውዬ ወደ እነ መንግስቱ ገመቹ በመሮጥ ላይ ያለ ቁም ቁም፣ እንዳይገቡ ሊገሏቸው ነው ብሎ ጮኸ። በዚህን ጊዜ መንግስቱንና ፊደል ካስትሮን አቅጣጫ አስቀየርናቸውና ወደ ታጠቅ አድራሻ ይዘዋቸው ሄዱ። በዚህ አጋጣሚ ሻለቃ እሸቱና መቶ አለቃ ሀብቱ አድፍጦ የተቀመጠውን ሚቻኤል ይዘው መጥተው ካፍቴሪያውን ከበቡ። በዚህ ወቅት ነበር አንድ የካስትሮ አጃቢ በሬዲዮ ሌላ ስፍራ ከሚገኘው የኩባ ደህንነት አባል ጋር የምልክት ቅብብል ሲያደርጉ የሰማሁት። ያልታወቀው ሰው ድምፅ ኮምፓስ አራዴል ፕሮግራም አለ። ምን ነው የፕሮግራሙ ሰዓት ተራዘመ ማለቱ ነው። ከረመንቴ በዌኖ ሙስ አቬር ኤስ አለ። እስቲ ለማንኛውም እንመልከት ማለቱ ነው። ያልታወቀው ሰው በድምፅ አይሌ ኮይደር ማለትም ብቻ ጠንቀቅ አለ። ከረመንቴ ደግሞ ኤስታቤን ካምፓኔሮ እሺ ጓድ አለ። ይህ የሬዲዮ ቅብብል ፈጠን ባለ ሁኔታ እየተካሄደ ሳለ ሻለቃ እሸቱና መቶ አለቃ ሀብቱ ወታደሮቻቸውን ይዘው ካፍቴሪያውን ከበቡ። በዚህ ጊዜ ሁለት ቀልጣፋ ወታደሮች የልዩ ኃይል አባላት ዘለው ወደ ካፍቴሪያው በመግባት በመስመር የቆሙትን እነዛን 6 ሰዎች ፋታ በማይሰጥ ሁኔታ አስደንግጠው እጅ ወደ ላይ ብለው መሳሪያ በመደገን ጮሁባቸው። ከነዚያ 6 ሰዎች መሃል አንዳቸውም ሳይንቀሳቀሱ በቁጥጥር ስር ከዋሉ በኋላ ሻለቃ እሸቱ ገብረሕይወት ከነበሩበት ወደ ካፍቴሪያ በመሄድና ከዚያም የሰዎችን ካፖርት ቁልፎች ፈተው ከብብታቸው ስር ማስ 32 ኡዚ ኮልት .38 .22 ድምፅ አልባ ሽጉጣቸውን ከነጠቋቸው በኋላ ወታደሮቹ በሜዳ ቴኒስ መጫወቻዎች በኩል በሰደፍ እየገፈተሩ ወደ ሞርተር እስር ቤት ወሰዷቸው። እስረኞቹ መራቃቸውን ካረጋገጡ በኋላ ሻለቃ እሸቱ መንግስቱንና ፊደል ካስትሮን ወደ ካፍቴሪያው አስገብተው ወደ ቢሮአቸው ሄዱ። ከዚያ በኋላ ግብዣው ደምቆ ጨዋታው ሞቆ አመሸ። በዚህ ምሽት ላይ የፊደል ካስትሮ ሩዝ አስተርጓሚ በጣም አማርኛ የምትችል ኩባዊት ነበረች። በዚሁ ምሽት ውስጥ ፊደል ካስትሮ ሩዝ መንግስቱን ከውባንቺ ቢሻው ጋር እያቀያየሩ ተመለከቷቸው። በተለይ ወይዘሮ ውባንቺ ቢሻውን መላ ገላዋን ከጥፍር እስከ ፀጉሯ ሲያዩት በጣም ተደነቁ። የወይዘሮ ውባንቺ ቢሻውን ቁመና ሲመለከቱና ተክለ ሰውነቷን ከመንግስቱ ጋር ሲያነጻጽሩት ውባንቺ ያማረች ነበረች። ሐር የመሰለ ረጅም ጥቁር ፀጉር ነበር። አይኗ ጥቁርና የነጻ ሲሆን አፍንጫዋ ሰልካካ ነበር። የሚያምር ከንፈር አላት። ይህ ሁሉ ተደምሮ የመንግስቱን ጥቁረት ሲያገናዝቡት ጽናቷ ታያቸው። በጣም አይናቸው ውስጥ እስከምትገባ አተኩሮ አዩዋትና አደነቋት። እኩለ ሌሊት ላይ የግብዣው ስነ ስርዓት በመልካም ሁኔታ ተፈጸመ። መንግስቱንና ምናልባትም ፊደል ካስትሮን ለመግደል ተቀነባብሮ የነበረው ሴራ ያለ ብዙ ግርግር ሊኮላሽ ችሏል። በማግስቱ እነዚያ 6 ሰዎች ከሌሊቱ 9 ሰዓት በዋዝ መኪና ከእስር ቤት ተጭነው ተወሰዱ። ያ ሰውዬ ግን ለአገልግሎቱ ሹመት ሽልማት ሳያገኝ የቀረ አይመስለኝም። ይህንን የግድያ ሙከራ ባስታወስኩት ቁጥር ድርጊቱ ተራ ግድያ ወይስ ሶሻሊዝምን በኢትዮጵያና በኩባ ለማዳከም በሲአይኤ የተጠነሰሰ ሴራ እላለሁ። ሲአይኤ ፊደል ካስትሮን ለመግደል በተደጋጋሚ ሙከራ አድርጓል እየተባለ ከሚወራው አንጻር በማን የተቀነባበረ ይሆን? ውጤታማነቱ የተቃረበ ከመሆኑ አኳያ ቀላል ቅንብር መስሎ አልታየኝም። እነዚህ ሰዎች እነማን ነበሩ? ለምንስ በድብቅ ከፊደል ካስትሮ ጋር እንዲተዋወቁ ተደረገ ወይም ተፈለገ? የነፍስ ወከፍ መሳሪያቸውንስ እንዴት ደብቀው ሊገቡ ቻሉ? ወይስ መሳሪያ ይዞ የመግባት መብት ነበራቸው? በነገራችን ላይ ያ ጓደኞቹን ያጋፈጠው ሰውዬ ዛሬም በሕይወት ይኖራል። የመንግስቱ ሕይወት አትራፊ አባትም ነው። በተለይ የግድያውን ሙከራ ባስታወስኩ ቁጥር መንግስቱ ያኔ ተገድለው ቢሆን ኖሮ የኢትዮጵያ ታሪክ ሂደት አቅጣጫውን ይቀይር ነበር ይሆን? ካስትሮስ አዲስ አበባ ቢገደሉ ኖሮስ የኩባ የወደፊት ዕጣ ፈንታ ምን አይነት ገጽታ ይይዝ ነበረ? በዩናይትድ ስቴትስ እና በሶቪየት ህብረት ይካሄድ የነበረው ቀዝቃዛው ጦርነትስ ጉዞውን
ከአሁኑ ለውጥ በተለየ ይቀይር ነበር? ለማንኛውም የታሪክ ጸሐፊዎች ትክክለኛውን የደርግን ዘመን ዜና መዋል እስከሚያስነብቡን በግንባር የታዘብኩትን ሂደት አሳይቻለሁ። ወታደር እሸቱ ወንድሙ ወልደስላሴ ሕይወት በመንግስቱ ቤተ መንግስት ከሚለው ግለ ታሪክ መጽሐፍ የተወሰደ። ይህም የኢትዮጵያ ታሪክ ነው።